ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ አማርኛ በእንግሊዘኛ የማሳያችሁ ይሆናል። በቀላሉ እንግሊዘኛ ልታነቡ ልትጽፉ የምትችሉበትን መንገድ የማሳያችሁ ይሆናል። ከዚህ በተጨማሪ በኦንላይን መማር ለምትፈልጉ አማርኛም እንግሊዘኛም መማር ለምትፈልጉ ሁለቱንም እናስተምራለን። ቪዲዮ ላይ ባለው ስልክ አናግረውን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማን ናት? ሀ ናት አይደለ? ሀ ለማለት ኤች ኤ እንላለን። ኤች ኤ ኤች ኤ። ሁ ለማለት ደግሞ ኤች ዩ ኤች ዩ ሁ። ሂ ለማለት ማን ማን ይሆናል? ኤች እና አይ ኤች አይ። ሀ ስንል ኤች እና ኤ ኤች ኤ። ሄ ስንል ኤች አይ ኢ ኤች አይ ኢ። ህ ስንል ደግሞ ማን ማን ይሆናል? ኤች ብቻ ኤች ብቻ ህ። ሆ ለማለት ማን ማን ይሆናል? ኤች እና ኦ ሆ ኤች ኦ ሆ። ከዚህ ጋር የአንደኛ ፊደል አናባቢዎች ኢ ናት። አሁን ተነባቢ ለሀ ኤች ናት አይደለ? ከሀ እስከ ሆ ድረስ ታዩ ኤች ኤች የፊት አለች። ሰው እቺ ተነባቢ ትባላለች ኤች። እነዚህ ደግሞ ሁለተኛ ላይ ያሉት ደግሞ አናባቢ ይባላሉ። ያው ለአንደኛ ፊደሎች ኤ ናት። ለሀ ለምንድን ነው ኤ የሆነችው? ከአራተኛዋ ጋር ተመሳሳይ የመጀመሪያዋ እና የአራተኛዋ ተመሳሳይ ስለሆነች ነው። ለሁለተኛ ፊደሎች ዩ ኤች ዩ ስትሉ ዩ። ለሶስተኛ አይ ናት። ይኸው ሂ ስትሉ ኤች አይ አናባቢ እና ሶስተኛ ተነባቢ እና ሶስተኛ አናባቢ። ለአራተኛ ኤ የሁላችሁ ሀ ስትሉ አራተኛ ኤች ኤ። አምስተኛ አይ ኢ። ለአምስተኛ ፊደሎች ኢ ብቻም ትሆናለች። ይኸው ኤች አይ ኢ። ህ ስትሉ ሰባተኛ የላቸውም ኤች ብቻ ተነባቢ ብቻ ነው። ሆ ስትሉ ደግሞ ኤች ኦ ለሰባተኛ ፊደል አናባቢ ኦ ነው ኦ ነው። ሰው በዚህ መንገድ በቀላሉ መለየት ትችላላችሁ። ወደ ቀጣይ ስናልፍ ያው ይችሟን ለናት አይደለ? ለ ለማለት ኤል ኢ ለ ኤል ኢ። ሉ ለማለት ደግሞ ማን ማን ናቸው? ኤል ዩ። ሊ ስትሉ ማን ማን ይሆናል? ኤል አይ ኤል አይ። ላ ለማለት ማን ማን ይሆናል? ኤል ኤ ላ ኤል ኤ። ሌ ለማለት ማን ማን ይሆናል? ኤል አይ ኢ ሌ ኤል አይ ኢ። ል ለማለት ማን ማን ይሆናል? ኤል ብቻ ኤል። ሎ ለማለት ማን ይሆናል? ኤል ኦ ሎ ኤል ኦ ይሆናል ማለት ነው። ዘንድ ይቺ ማን ናት? መ አይደለች? መ ለማለት ደግሞ ማን ማን እንጠቀማለን? ኤምንና ኢን። ኤም ኢ መ ይባላል። ይኸው ለአንደኛ ፊደሎች አናባቢ ኢ ናት። ኤም ኢ ለመ ኤም ናት ተነባቢዋ። ሙ ለማለት ማን ማን ይሆናል? ኤምና ዩ ኤም ዩ። ሚ ስትሉ ማን ማን ይሆናል? ኤምና አይ ሚ ኤም አይ። ማ ስትሉስ ኤምና ኤ ማ። ሜ ስትሉ ደግሞ ማን ማን ይሆናል? ኤም አይ ኢ ሜ ኤም አይ ኢ። ም ስትሉ ማን ማን ይሆናል? ኤም ብቻ ማለት ነው። ሞ ለማለት ደግሞ ሰባተኛ ፊደል ኤም እና ኦ ይሆናል ማለት ነው። ወደ ቀጣዩ ስናልፍ ይቺ ማን ናት? ሰ ናት አይደለ? ሰ ለማለት ኤስ እና ኢ ነው። ኤስ ኢ ሰ ይባላል። ኤስ ኢ ሰ። ሱ ለማለት ደግሞ ማን ማን ይሆናል? ኤስ እና ዩ ኤስ ዩ ሱ። ሲ ለማለት ማን ማን እንጠቀማለን? ኤስ አይ ሲ ሲ። ሳ ለማለትስ ማን ማን ይሆናል? ኤስ እና ኤ ኤስ ኤ ሳ። ሴ ለማለትስ ኤስ አይ ኢ ሴ ሴ። ስ ለማለት ማን ይሆናል? ኤስ ብቻ። ሶ ለማለት ማን ይሆናል? ኤስ ኦ ሶ ብለን እናነባለን። ሶ ብለን እናነባዋለን ማለት ነው። ከዛ በመቀጠል ረ ነው። ረ ለማለት ለረ ተነባቢዋ አር ናት። ለመጀመሪያ ፊደል አር ኢ ያው ኤስ ኢ አር ኢ ለመጀመሪያ ፊደል ተመሳሳይ ነው። ሩ ስትሉ ደግሞ አር ዩ ሩ አር ዩ። ሪ ስትሉ አር አይ ሪ። ራ ስትሉ ደግሞ ማን ይሆናል? አር ኤ አር ኤ። ሬ ስትሉ ማን ማን ይሆናል? አር አይ ኢ አር አይ ኢ ሬ። ር ስትሉ ማን ይሆናል? አር ብቻ አር። ሮ ለማለት ማን ማን ይሆናል? አር ኦ ሮ አር ኦ ይሆናል።
በመቀጠል ይቺ ማናት? ሸ ናት አይደለ? ሸ ለማለት ኤስ ኤች ኢ ነው። ሸ ኤስ ኤች ኢ ሸ ይባላል። ቹ ለማለት ብላችሁ ስትጽፉ ኤስ ኤች ዩ ኤስ ኤች ዩ። ሺ ለማለት ኤስ ኤች አይ ኤስ ኤች አይ። ሻ ለማለት ደግሞ ኤስ ኤች ኤ ሻ። ይቺ ማናት? ሼ ናት። ሼ ለማለት ስትፈልጉ ኤስ ኤች አይ ኢ ኤስ ኤች አይ ኢ። ሽ ለማለት ኤስ ኤች ብቻ። ሾው ለማለት ደግሞ ማን ማን ይሆናል? ኤስ ኤች ኦ ኤስ ኤች ኦ ሾው ሾው። እሺ በመቀጠል ቀ ናት። ቀ ቀ ኪው ኢ ናት። ኪው ኢ ቀ ለማለት ኪውን እና ኢን ነው። ኪው ኢ። ኡ ለማለት ኪው ዩ ነው። ኪው ዩ ኡ። ኢ ለማለት ደግሞ ማን ይሆናል? ኪው አይ ኪው አይ ቂ። ቃ ስትሉ ኪው ኤ ቃ ይሆናል። ኤ ስትሉት ደግሞ ኪው አይ ኢ ኤ ይሆናል። ቅ ለማለት ማን ማን እንጠቀማለን? ቅ ለማለት ኪው ብቻ ኪው። ኦ ለማለትስ ኪውንና ኦን ኪው ኦ ቆ ይሆናል ማለት ኪው ኦ ቆ ይሆናል። በቀጣዩ ስናልፍ ይቺ ማን ናት? በ ናት አይደለ? በ ለማለት ማን ማን ይሆናል? ቢና ኢ በ ነው። ቢኢ በ ይባላል። ቡ ለማለት ማን ማን ይሆናል? ቢና ዩ ቡ ቢና ዩ ቡ። ከዛ ይቺ ማን ናት? ቢ ናት አይደለ? ቢ ለማለት ቢና አይ ቢ ብለን እናነባዋለን። ቢ። በመቀጠል ይቺ ማን ናት? ባ ናት። ባ ለማለት ቢና ኤ ባ ናት። ዘን ይቺ ማን ናት? ቤ አይደለች? ቤ ለማለት ቢአይ ኢ ቤ። ብ ለማለት ማን ይሆናል? ቢ ብቻ ይሆናል። ከዛ ይቺ ማን ናት? ቦ አይደለች? ቦ ለማለት ቢኦ ቦ ይሆናል። ዘን ይቺ ማን ናት? ቨ ነው። ቨ ለማለት ደግሞ እንግዲህ ቪና ኢ ቪኢ ቨ። ቩ ለማለት ማን ይሆናል? ቪዩ ቩ። ቪ ለማለት ቪ አይ ቪ። ቫ ለማለት ማን ማን ናት? ቪና ኢ ቫ። ቬ ለማለት ማን ማን ይሆናል? ቪአይ ኢ ቬ። ቭ ለማለት ማን ማን ይሆናል? ቪ ብቻ። ቮ ስትሉ ቪኦ። እሺ ከዛ ይቺ ማን ናት? ተ ናት አይደለ? ተ ለማለት ቲና ኢ ናት። ቲኢ ተ ብለናል። ቱ ስንል ሁለተኛ ፊደል ቲና ዩ ቲዩ። ቲ ለማለት ቲና አይ ታ ለማለት ማን ማን ይሆናል? ቲና ቲኤ ታ ይሆናል። ይቺ ማለት ኬ አይደለች? ኬ ለማለት ደግሞ ቲአይኢ ኬ። ት ለማለት ማን ይሆናል? ቲ ብቻ ቶ ስትሉ ማን ማን ይሆናል? ቲኦ ይሆን ቲኦ። እሺ በመቀጠል ቸ ናት። ቸ ስንል ማን ማን ሲኤችኢ ቸ ብለን እናነባለን። ከዛ ይቺ ማን ናት? ቹ አይደለች? ቹ ለማለት ማን ማን እንጠቀማለን? ሲኤች ዩ ቹ። ቺ ስንል ማን ማን ይሆናል? ሲኤች አይ ቺ። ቻ ለማለት ማን ማን ይሆናል? ሲኤች ኤ ቼ ለማለት ደግሞ ማን እንጠቀማለን? ሲኤች አይ ቼ ስንል ማን ይሆናል? ሲኤች ብቻ። ቾ ስንል ደግሞ ምን ይሆናል? ሲኤች ኦ ይሆናል። በመቀጠል ይቺ ማን ናት? ይቺ የ ናት። የ ለማለት ዋይ ኢ ናት። ዩ ስንል ማን ማን ይሆናል? ዋይ ዩ
ዋይ ዩ ይ ስንል ሶስተኛ ዋይ አይ አራተኛ ያ ስንል ቺ ዋይ ኤ አምስተኛች ማናት የ ስንል ዋይ አይ ኢ ና ዋይ አይ ኢ ይ ስንል ዋይ ብቻ ዋይ ዮ ስንል ደግሞ ማን ትሆናለች? ዋይ ኦ ይሆናል። ዋይ ኦ ሶ በዚህ መንገድ ነው እንግዲህ ስልክ ላይ ስታወሩ ሊሆን ይችላል ቻት ተጽፎላችሁ እሱን ለማንበብ ቃላቱ ወይም ቋንቋው በአማርኛ ሆኖ ነገር ግን ሌተሮችን በእንግሊዝኛ ብዙ ጊዜ የተለመደ ነው። እንደዚህ ይጻፋልና እሱን እንትን ለማለት እነዚህን ካወቃችሁ በቀላል ማወቅ ትችላላችሁ። እያንዳንዳቸውን መለየት እና ለመለየት ደግሞ የአንደኛ ፊደል ተነባቢ ኢ ናት፣ የሁለተኛ ዩ ናት፣ የሶስተኛ አይ፣ የአራተኛ ኢ፣ የአምስተኛ አይ ኢ እንዲሁም ሌሎቹን በደንብ መለየት ከዛ ደግሞ ተነባቢ ማለት አናባቢ ናት የሚለውን በደንብ ለይታችሁ ካወቃችሁ በጣም በአጭር ጊዜ ብቁና ጥሩ አዋቂ መሆን ትችላላችሁ። ከዚህ ለበለጠ ደግሞ በተጨማሪ ኦንላይን ብትማሩ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። እሱንን ለማድረግ ወይም ብቁ አንባቢና ጸሐፊ ለመሆን ደግሞ ቪዲዮ ላይ ታች ባስቀመጥነው ስልክ ወይም በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ መማር የምትፈልጉ አናግሩ። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ኢትዮጵያ ውስጥም ሆነ ሀገር ውጭ ያላችሁ ወላጆች በሚመቻችሁ ጊዜ ህፃናትን እናስተምራለን። አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችንም ትምህርቶች እናስተምራለን። አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ እንዲሆን እናደርጋለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።